አራት አይነት ነን አይደል? አራት ነገሮች ነን ሁላችንም። ሰው በሙሉ በአራት ነው እኔ እየከፈልኩት ያለሁት። የመጀመሪያው ቁጥር አንዱ የገባው ሰው ማለት ነው። የገባው ሰው። ቁጥር ሁለቱ ያልገባው ነው። ቁጥር ሶስቱ ደግሞ ገደል የገባው ነው። አራተኛው ግራ የገባው ነው። አራት ነገር ነው ብዬ ለመሰላችሁ። አንዳንድ ጊዜ በተመሳሳይ በራሳችሁም ላይ ታውታላችሁ አይደለ? እነዚህን አራት ነገር አንዳንድ ጊዜ ይገባችኋል፣ አንዳንድ ጊዜ አይገባችሁም። አንዳንድ ጊዜ ደግሞ እንደው እንትን ስትስቱ ገደል ትገባላችሁ። አንዳንድ ጊዜ ደግሞ ግራ ገብቷችሁ ትቆማላችሁ አይደል? እኔ ሞር ፎከስ ላደርግ ዛሬ የምፈልገው ይሄ አራተኛው ላይ ግራ የገባው ሰው ላይ፣ ግራ የገባን ላይ ምንድነው ግራ የገባን? ይሄንን ግራ የገባንን ነገር እንዲሁ ስገምተው ምን ስለው ለካ ችግራችን የምን መሰላችሁ? በውስጣችን በእኛነታችን በራሳችን ላይ የምንፈጥረው ነገርና ነገር ብቻ ነው። ለምሳሌ ያህል እንግዲህ ግራ ሲገባን ብዙ ነገሮች ግር ይሉናል። በከፍታ ወደ ከፍታ ለመሄድ ማለት ለማግኘት ነው፣ ወይንም ደግሞ ለምንፈልገውን ነገር ላይ ለመድረስ ነው ከፍታው አይደለ? ግራ ይገባናል። እንዴት? በምን? ሃው? ማን? አሁን እንግዲህ ተምሳሌት እስቲ ቆይ እንደከሌ ናስቲ በእናትህ ተምሳሌት ንገረኝ፣ እንደው ያንተን ሚስጥር እንደው እዚህ ደረጃ የደረስክበትን ሚስጥር። ደግሞ ያው እኛ አንዳንዶቻችን ደግሞ ስንመጣ አዎ የኔ ሚስጥር ምን መሰለክ እንትን ተብሎ በዚህ ገብቶ በጠዋት ተነስቼ ትሬኒንግ ሰርቼ ከድሮ ከልጅነቴ ጀምሮ እንደዚህ በምናምን እንላለን። ሙዚቀኛም ፉትቦል ተጫዋቹም ሁሉም ሚስጥር ብሎ ይለዋል። ሳይው ሚስጥር አይደለም፣ ምን ሚስጥር የለም። እኔ ለምሳሌ የኔ ሚስጥር ምን እንደሆነ ልንገራችሁ። ሲጀመር የሚስጥር ትርጉም አለማወቅ ነው። ሚስጥር እኮ በአንድ ወይ በሁለት ሰው የሚቀመጥ ነው እንጂ ሶስተኛ ሰው ሊሰማው የማይገባ ነው ሚስጥር። በዚህ ተስማማላችሁ አይደል? ስለዚህ ሰው መጥቶ ሚስጥር የንትን አሁን ጋዜጠኛ ነው ለነገሩ በብዛት የሚጠይቀው። አንዳንድ ጊዜ ይገርሙኛል ጋዜጠኞች፣ እንዴት ነው ያንተ እንደው የዚህ ስኬታማ ሚስጥር ምንድነው ብሎ ሲጠይቁኝ፣ እንዴ እኔ ሰዎች ምን ነካቸው? ሚስጥር ከሆነ ምናልባት ሩጫ ያው ህግ ነው፣ ትሬኒንግ ሰርቶ ማሸነፍ ነው። ሚስጥር ከሆነ አይ ድሮፒንግ ወስጄ ነው ያሸነፍኩት ብለው ለሌላ ሁሉ ይነግርና እንደሱ አይነት ነገር ሚስጥር ሊኖር ይችላል እንጂ ሌላው ሚስጥር ሊሆን አይገባውም። ስለዚህ ምንድነው መሰላችሁ ግራ እናጋባዋለን። እኛ ግራ ይገባናል የሰው የደረሰበት ምናምን። ስለዚህ ምንድነው መሰላችሁ አሁን አንዳንዴ እንደው እዛም ስረግጥ በኋላ ሰብስቡት እናንተ፣ እኔ ምን አገባኝ፣ እኔ ነግራችኋለሁ እናንተ ሰብስቡት። እኔ በብዛት ፎከስ የምናደርግባቸው ኤሪያዎች ልናውቃቸው የሚገባ ነገሮች አሉ። አሁን ጊዜ የሚባል ነገር አለ አይደለ? ጊዜ እኔ እንጃ ከዚህ ውስጥ ትርፍ ጊዜ ተሰጠዋለ እንዴ? ትርፍ ጊዜ ያለው አለ እንዴ? እኔ እንግዲህ ትርፍ ጊዜ የሚባል ነገር የለም። ትርፍ አንጀት አለ። ምንድነው የአፔንዳክስ የሚባለው? ትርፍ አንጀት እና ትርፍ ጊዜ፣ እሱም ትርፍ አንጀት ይገላል ካልቆረጣችሁት። ትርፍ ጊዜም አለ ብላችሁ አስባችሁ ካልቆረጣችሁት፣ የለም ትርፍ ጊዜ ብላችሁ ካላላችሁት እሱም ይገላችኋል። ይገለናል አይደል? ይሄ ፋክት ነው። ትርፍ አንጀት አፔንዳክስ ትንሽ ነገር ነች እኮ፣ ትንሽ ነገር ነች፣ ታብጣለች። እሷን ቶሎ ዶክተር ደርሶ ካልቆረጠልን አለቀልን፣ ብረስት ታደረገች፣ ያው ጸጥ ነው። ትርፍ ጊዜም እንዲህ የምንጮትበት እንዲህ ነው። ትርፍ ጊዜን በጣም እንጮትበታለን። አንዳንዴ አሁንም እንደው ልመልሳችሁና ጋዜጠኛ በትርፍ ጊዜ ምንድነው በትርፍ ጊዜ በምን ታሳልፋለህ ትርፍ ጊዜህን እንዴ? እንዲህ አይነት ጥያቄ በጣም ይገርመኛል። ተደጋግሞ ይመጣባቸዋል አይደል? ሲጀመር ትርፍ ጊዜ እኮ ካለን ፈጣሪም አይሰጠንም። ፈጣሪ እኮ የሰጠን እኛ ልንኖርበትና ኖረን ደግሞ ልንሰራበት የሚገባ ጊዜ ነው የሰጠን። ያ ትርፍ አይደለም። መጽሐፍን ብናነብበት፣ ቴሌቪዥንን ብናነብበት፣ ሌላም ስራ ብንሰራበት ልንጠቀምበት የተቀመጠ ጊዜ እንጂ በትርፍ ጊዜነት የምናስበው ከሆነ አእምሮአችን ሁሉ ጊዜ ስለ ትርፍ ጊዜ እናስባለን፣ ስለሚሰራ ስራ ሳይሆን ማለት ነው። ስለምናደርገው ድርጊት እንተውና ስለዛች ትርፍ ጊዜ እንደው እኮ ምንም ረፍት የለም። ኦፍ ኮርስ ረፍት ፓርት ኦፍ ስራ ማድረግ ከተቻለ በአግባቡ እንጠቀምበታለን ማለት ነው። ስለዚህ ጊዜ አሁን እኔ አንዳንዴ ወደዚህ ለመምጣት ስራ ለመስራት ምንም ለመስራት ሁሉ ጊዜ በጣም ቸኩላለሁ። ከመቸኮል የተነሳ ሰዎች ግራ ይገባቸውና
እንዴ አንተ ምን ነካ ረጋ በል እንጂ እንዴ ምናምን ይላሉ። አሁን እኔ ምን መሰላችሁ ብሎ ለማስረዳት ስለምቸገር ጎበዝ እኔ እኮ እድሜ ልኬን ያሳለፍኩት በሩጫ በሰዓት ስለሆነ መሮጥ ነው ስራዬ ባካችሁ በዚህ ተረዱኝ እያልኩ ምክንያቱም ለማስረዳት ችግር ስለሆነ ነው። አንዳንድ ጊዜ አንድ ስራ ለመስራት ዛሬ ማለቅ አለበት በቃ ዛሬ እንደዚህ አድርገን ስንል እንዴ ቀስ በል እንጂ ምናምን። ለነገሩ ችግሩ ከጀርባ የመጣ ነው ለመሰላችሁ እድሜ ልካችንን በውስጣችን ስናዳብረው ወይንም ደግሞ በዘለማዳዊ አነጋገር ምንድነው የሚባለው መሰላችሁ የረጋ ወተት ነው ቅቤ የሚወጣው ይላሉ። የነቶሎ ቶሎ ቤት ደግሞ ግርግዳው ሰንበሌጥ ነው ተብሎ ነው ያለው። ብሎኬት ተብሎ ያኔ ለነገሩ ብሎኬት ስለሌለ ነው ሲተርቱ ብሎኬት የለም አይታወቅም ወይ እንጨት ነው ሰንበሌጥ አሉት። ያኔ ወይ እንጨት ነው ወይ ብሎኬት ነው ቶሎ ብሰራው ቢሎ ኖሮ ኦፍ ኮርስ ዛሬ ችግር የለም ቶሎ ቶሎ ጨርሰን እንገባ ነበር። ያ እንግዲህ አልሆነም። ብቻ ለምንድን ነው ይሄንን ያመጣሁላችሁ አሁን ይሄ ጊዜ ስለ ጊዜ ማውራት ምን ያስፈልጋል? what the big deal ጊዜ ነው። ይገርማችኋል ሰውን በምድር ላይ ለሁላችንም አንድ አይነት ነገር የተሰጠን ቢኖር ለዓለም አሁን ወደ 8 ቢሊዮን ሊሞላ ነው አሉ ህዳር ላይ የዓለም ህዝብ 8 ቢሊዮን ይሙላ ይብዙ ብዙ ተባዙ ነው ያለው ችግር የለም 8 ቢሊዮን ህዝብ 24 ሰዓት እኩል ተሰጥቶናል በቀን ውስጥ በአመት ውስጥም በምንም አላስካም ሂዱ አውሮፓም አውስትራሊያም የፈለጋችሁ ጋር ብትሄዱ 24 ሰዓት ነው ልዩነቱ። ምናልባት እዛ ሊበርድ ይችላል እዚህ ዝናብ እንደ ሰሞኑ ሊኖር ይችላል ደግሞ አለፍ ሲል ሊሞቅ ይችላል። በቃ ዳሶል የሚለያየንም እሱ ነው። እሱን እንዴት አድርገን በአግባቡ እንጠቀምበታለን? እሱን መጠቀም የሱ ነው። እኔ እንደንትን ያ ግራ ያገባን እሱ ላይ ነው ፎከስ አለ ማድረጋችን። እሱን ፎከስ ካደረግን በቃ ኤቭሪቲንግ መልስ ያገኛል ብዬ ነው መስበው። ምክንያቱም ጊዜ ሲባል ከጠዋት እስከ ማታ ያለ ብቻ አይደለም፣ እድሜም አለ። ከተወለድን ጀምሮ እስከ ዛሬ ድረስ ያለ አለ። የትላንትናን ዛሬ አናገኘውም አይደለም። ይውላችሁ እንዲህ ነው እየተጫወተብን ያለ ነው። ሰዎችን አማንግ ፒፕል ልዩነት እየፈጠረ ያለው ማን ጊዜውን በአግባቡ ማን እንዴት ምን ተጠቅሟል ነው። አሁን እንግዲህ ለምሳሌ እኔ አሁን በጠይቃችሁ ስራ ሲባል የሚያስከፍል ስራ እንጂ ስራን እንደ ስራ መጀመሪያ ፕራዮሪቲ መስጠት በጣም ከባድ ነገር ይመስለኛል። ካላስከፈለ ስራ አይደለም። ስራውን ብቻ ሰርተን ብንመለስም አይ የባከነ ጊዜ ሊሆን ይችላል። ግን እንደኛ አሁን እንደ ኢትዮጵያ አስተውላችሁት እንደሆነ አላቅም እንጂ እስቲ በአመት ውስጥ ወይንም ደግሞ በቀን ውስጥ ወይ በሳምንት ውስጥ ያለውን ከፋፍሉት። ከሰኞ ጀምራችሁ እስከ እሁድ ድረስ ያለውን ጊዜ ቁጠሩት። ቢሮ መሄድ አሁን እንግዲህ ምን ያህል ስራ እንደምንሰራ አላቅም። በንግድም ቦታ ላይ ምን ያህል እንዴት ምን ያህል እንዳንቀሳቀስ ነው አናቅም። ግን ከዛ ውጪ ያለው የኛ እንደ ኢትዮጵያኖች አንዱ ከዚህ በፊትም አንብቤዋለሁ ፈጣሪም እንደው አመቶ ሲወረውረው ጊዜን እዚህኛ ሀገር ወረወረው ይባላል ማለት በማይሆን ለምንድን ነው መሰላችሁ የተባለው ይሄ ነገር? እስቲ ቼክ አድርጉት። ለቅሷችን እኮ 8 ቀን ሰርጋችንም ተዛ እንደውም ከ8 ቀንም ያልፋል። ሰው መጠየቁ አንዳንድ ጊዜ አይገጥማችሁም? በጣም ረጅም ክፍለ ሀገር ከሌንም ማሳልቀብር አልቀርም አይመልሰውም እኮ አይከሊትማ መጠየቅ አለባት። አንዳንድ ጊዜ በቃ ከማዘን ብቻ ሳይሆን እንደው አንዳንድ ጊዜ መሆን አለበት ብለን ሆስፒታል ድረስ ሄደን ያንን በሽተኛ ሌላ በሽታ ጨምረንለት እኮ እንመጣለን። ግን እዚህ ሁሉ አልተስማማንም፣ አልተነጋገርንም። አንዴ ያስታውሳለሁ በለቅሶ ዙሪያ መንግስቱ ኃይለማርያም ጊዜ ምናልባት ብዙ ሰዎች ሰምታችሁ 5 ሰው ይቅበር የተባለበት ጊዜ ነበር አይደለ? የሆነ በቃ ሶሻሊዝም ነው ተብሎ አሁን ቢመጣ ብላለበት። እሱ አሪፍ ነው። አንዴ በህግ ሲቀመጥ ምን ይሆናል መሰላችሁ? በህግ ሲቀመጥ በቃ ማንም ለማንም ለምን ለቅሶ የቀረክ ለምን ሰርግ የቀረህ አይልም አይደለ? እና አሁን የኛ የጊዜ ጨዋታ እዚሁ ላይ ነው አሁን ያለው። ሲጀምረው ደግሞ እኔ ፈለገው አይደለም እኔ እንግዲህ ላልሳሳት እችላለሁ። የሃይማኖት በዓላቶች እኛ ጋር በሽበሽ ናቸው። የሚገርማችሁ ደግሞ the only country የሁለቱንም ሃይማኖት የምታከብር ሀገር ኢትዮጵያ ትመስለኛለች። እስቲ ቼክ አድርጉት። እኔ ምናልባት
ስተት ከሆነ አንድ ሁለት ሶስት ሀገር ሊኖር ስለሚችል ብዬ ነው። አንዱ ሀገር አሁን ሚድል ኢስት ብትሄዱ ወይ የእስልምና በዓላቶችን ያከብራል ወይ ደግሞ ወደ አውሮፓ የተወሰኑ ሀገር ቤተ ክርስትና በዓላቶችን ያከብራል። እኛ ግን ሁለቱንም ይዘን እናከብረዋለን። የሚገርማችሁ ኢትዮጵያ ውስጥ በጣም አትራፊው ማን ነው የሚመልስልኝ ያለ በጣም አትራፊ ድርጅት ትርፋማው በጣም በየአመቱ በቢሊየን የሚቆጠር ባንክ ታንኪዩ እግዚአብሔር ይስጥህ ባንክ ነው። ባንክ ነው ትርፋማው አይደል? ባንክ ግን እኮ እሁድ ነው አልቆጥርብህም ወለድ አይቆጥርብህም አይለንም። አይ ዛሬ ረመዳን ነው ገና ነው ብሎ ነው ያውቃል? አያውቅም። እሱ ግጥም አድርጎ ይቆጥራል። አያችሁ በእኛ ሀገር ውስጥ ስራውን በአግባቡ የሚሰራ ባንክ ብቻ ነው ማለት ነው። ልብ አድርጉ። የከሰረ ባንክ ፈልጉና እስቲ ያገኙ። አላየውም። ምክንያቱም እሱ 24 ሰዓት 12 ወር 365 ቀናቱ በሙሉ ይሰራል። ወለዴን ጦባ አርጋት ነው። በጊዜው ተሟሙታችሁ ባለው ተጠቅማችሁ የሱን ሀልም ባትሄዱ የሱን ግማሽ እንኳን ሄዳችሁ መክፈል ባትችሉ የለፋህበትን የኋለኛውን ሁሉ ንብረት አብሮ ብክዞት ይሄዳል። ባንክ በሐራጅ ይሸጠዋል። አንተ ገና እንትና ምን ሞታለችና እዛ ብለህ ወደ እንትና ሀገር ሩቅ ሀገር ትሄዳለህ። እሱ እየቆጠረ ነው። አንተ የፈለገ ጋር ሄድ ይላል። ደግሞ የሚገርመው ምንድነው መሰለህ በተበደርከው ገንዘብ ላይ ነው ቪኤት የምንገዛው አይደል? ያ ቪኤት ደግሞ የሚገርመው ብር እያመጣ ሳይሆን ብር እንትን እያለ ነው። ደግሞ ምንድነው መሰላችሁ ደና መኪና ካለን እግራችን ሁሉ ይበዛል። እግራችን ማለት ረጃጅም ርቀት መሄድ ለመቼ ነው እዚህ ከተማው ብቻ እየነዳን እያልን አያችሁ። እቺችን ነገር ፕሊስ የጊዜን ጥቅማችንን ግራ ሳይገባን እንወቃት። አሁን እዚህ የባንክ ሰራተኞችና የባንክ ባለቤቶች ወይንም ደግሞ ሼር የገዛችሁ ካላችሁ እኔም አይ ሜድ ሚስቴክ ሼር መግዛት ነበረብኝ። ግን ይገርማችኋል አንድም ሼር የለኝም። እኔ ለምን እንደሆነ አላቅም። ችግሩ የምን እንደሆነ ታውቃላችሁ? በውስጤ እኔ ያለፋሁበት ያልደከምኩበት ገንዘብ እንደ ገንዘብ ስለማይመስለኝ ነው። ሁሉ ጊዜ እንደዛ ነው ማስበው። እኔ ስራን የምለካው በቃ በድካሜ ልክ እንጂ በማገኘው ገንዘብ አይደለም። ስለዚህ ነው ሼር ያልገባሁት እንጂ ዛሬ መጀመሪያዎቹ ባንኮች ጋራ ገብቼ ቢሆን ኖሮ ለማንኛውም ግን አሁን ባንኮች እዚህ ካሉ ቢከሱኝ በጣም ጉዲ ጎሊ ከቱኛል። ግን ፋክቱን ተናግረን መሄድ አለብን። ፋክቱን እንነጋገር። ምክንያቱም ይሄ ያለ ፋክት ነው። ያበረታቱት ተበዳሪውን እኮ ደግሞ አይመክሩትም። አረ ቀስ ብለህ ተራመድ፣ አረ ቀስ ብለህ እንደዚህ አድርግ፣ ኋላ ፕሊስ ቲንክ አባውት ብድሩ በዚህ በሚቀጥለው አንድ አመት ውስጥ ማለቅ አለበት እያሉ ያገባቡን ጥሩ ነው። እና ይሄንን በጊዜ ላይ እንዳንጮት አደራ ነው የምላችሁ። ሌላ ግን እንደው በስራ በምናምን ላይ አንዳንድ ጊዜ እኛ ኢትዮጵያኖች አድቬንቸረር ምንድነው አድቬንቸረሮች ነው የሚባል በጣም መስዋዕት የምንከፍል ህዝቦች ነን አይደል? ግን የምንከፍለው በማይከፈል ቦታ ነው የምንከፍለው። ቼክ አድርጉት። አሁን ለምሳሌ አክል አንድ ሰው እዚህ አውሮፓ ትስላላችሁ አይደል? አውሮፓ በቪዛ በምናምን ወይ ደግሞ አሜሪካ በቪዛ በምናምን ወይንም ሄዶ እዛ ለመለወጥ ወይንም ደግሞ እዛ ሄዶ አንድ ነገር ለማግኘት አይደል? በጣም ብዙ ወጣቶቻችን ቼክ አድርጓቸው እስቲ። በጣም በርካታ እኔ እንኳን ወርጃ አላየሁትም። ከዚህ እስከ መተማ በመኪና በምንም ይሄዳሉ። እሱም አድቬንቸር ነው በነገራችን ላይ። ከዛ ከመተማ በሱዳን አድርገው በረሃ ያንን ወንትን እየበላቸው ግብጽ ገብተው ግብጽ ወይንም ደግሞ ሊቢያ ገብተው ያ መከራ አይተው ምን ብለው ሰርተው ለፍተው እዛ ደግሞ በሰባራ ጀልባ ወደ ማልታ ለመሄድ በቃ እንትን እኮ አሳ ነባሪ ነው የሚጨርሰው። ያውቀዋል እኮ ይሄ ትልቅ አድቬንቸር ነው። ከዛ አድቬንቸር የተረፈው በጣም በጣም ጥቂት ሰው ኢቭን ናው ዴይስ ፈረንሳይ ይደርስና አይ እኔ ትንሽ የተሰባበረች እንግሊዘኛ በሃይ ስኩል የተማርኳት አለች ወደ እንግሊዝ ልግባ ይላል። ከፈረንሳይ እንግሊዝ 30 ምናምን ኪሎ ሜትር አለ። ብዙ ህዝብ ብዙ ወጣቶች እያለቁብን ያለው እዛ ነው። ትልቅ አድቬንቸር ነው። አምቴሊንግ በጣም ትልቅ አድቬንቸር ነው። በዚህ ሜዲትራኒያንም ሲሄዱ ብዙ ሰዎች ይሞታሉ። በነገራችን ላይ እንደው እኔ እርግጠኛ ስላልሆንኩ ልተወው እንጂ እንደው ማዕበሉ ብቻ የገደላቸው አይመስለኝም። አንዳንድ ጊዜ የሆነ ነገርም ያለ ይመስለኛል። እዛ በስር በውሃ ውስጥ የሚሄድ የሆነ ነገር ሾነቁርና በቃ ሞቱ አለቁ ነው የምንሰማው። ይሄንን ሁሉ አድቬንቸር ከፍለን እዛ ለመድረስ ነው አይደለ? ግን እስቲ ቲንክ አባውት ምን ያህል አድቬንቸር ከፍለናል። እዚቹ ቁጭ ብለን እኮ እዚቹ በቃ ከጠዋት እስከ ማታ
ህይወት መስዋዕት ይሄ ህይወት መስዋዕትነት የሚያስከፍል ነው። እዚህ ግን ያለው እንኳን ህይወት መስዋዕትነት ይቅርና ምናልባት ሊደክመን ሊያልበን ምናምን ሊለን ይችላል አይደል? እና እንደው ወጣቶቻችንን በየቤቱ ያሉ ልጆቻችንን አይደል እንደው ስትመለሱ ብዙ ምክር ስጡ። ብዙ አድቬንቸር የማያስከፍል አይደለም። እድል ሆኖ ኢትዮጵያ በእውነት ጥሩ በጣም ሀገር በጣም ሰርተው የምንለወጥባት ሀገር ነች። እኛ ለመለወጥ ፍቃደኛ ከሆንም ብዙ ነገር እርግጥ ነው ትንሽ እንትኑ የሚያደነቁሩ ነገሮች አሉ እዚህ ሀገር። ትንሽ ፖለቲካ ላውራ ልተው። አይ ምንድነው እኔ ምን አገባኝ? ምን ለመሰላችሁ እቺ ሀገር ችግር አላት። ምን እንደሆነ ታውቃላችሁ? አሁን እኛ ፓርቲዎች በሙሉ ነፃ አውጪዎች ናቸው፣ ግንባር ናቸው፣ ንቅናቄ ናቸው። ምን ቼክ አድርጓቸው። ነፃ አውጪ ግንባር እንትን ናቸው እየሆኑብን የመጡት። እኔ እንጃ አይደለው። እኔ እንደውም በዚህ ደርግ ሳይሻል ቀረ። ኢሰፓ እኮ የኢትዮጵያ ሰራተኞች ፓርቲ ነው አይደል? በስም እኔ ደርግ በፓርቲ ስሙን ነው እንግዲህ። ሌላውን እኔ የማገባኝ ነገር የለም። 100 ምናምን ፓርቲ አለ። እስቲ ቼክ አድርጉት። እየነቀነቁን ነው፣ በየቦታ ነፃ እያወጡን ነው። አም ሶሪ ባካችሁ ፖለቲከኞች እዚህ ካላችሁ ፕሊዝ። ለምን መሰላችሁ? በጣም ደግሞ የሚገርመው አሁንማ እየመጣ ያለው ሪሊ እንደው እንደ ሀገር ምን እንደነካን አላቅም። አውሮፓ ሄጄ የአሜሪካ ዜግነት አግኝቼ አፍሪካ ሄጄ እንትን አሜሪካ እንትን ገብቼ ዜግነት አግኝቼ ኖራለው የሚል ህብረተሰብ፣ እዛው እየኖረ ያለ ህብረተሰብ እሱ ጽፎ በሚልክልን በየቦታው ከዚህ ውጣ፣ ከዚህ ተፈናቀል፣ ከዚህ ምናምን የ2 ቀን ልጅ የ15 ቀን ልጅ የምናምን ልጅ 2 ቀን ልጅ በነገራችን ላይ ብሔር የላትም። እንኳን የ2 ቀን ልጅ የ1 ዓመት ልጅ ራሱ ዳውት ነው ጀስት ቋንቋ ይናገራል ብዬ በጣም እናቱ በጣም ቀረበችውና በደንብ ካወራችው ትንሽ እየተንተባተበ ማማ ምናምን ሊል ይችላል የ1 ዓመት ልጅ። አያችሁ ማንኛውም ሰው ማነው ሕፃን ልጅ ብትወስዱት ባሳደጋችሁት ልክ ነው። ይሄንን እንስማማለን። ግን እኔ በጣም ይገርመኛል አንዳንዶች እንደው እዛ ውጭ ያሉ ሰዎች እኔ እርግጠኛ ነኝ ወደፊት ዋጋ የሚከፍሉ ይመስለኛል። እዛ ተቀምጦ እዚህ ያፈናቅል የሚል እዚህ የዘራውን እዛ ያጭዳታል። እዚህ የሞተና እዚህ እንትን ያለ ፈጣሪ የለውም መስሎታል። እዛም ነገ እና አሜሪካ እና አውሮፓ በቃ አሁን እስካሁን ስላልቸገራቸው ነው ልንገራቸው። አሁን ስላልቸገራቸው በቃ ይኑር፣ ምን ችግር አለ? ሳውዝ አፍሪካም እኮ የዛሬ 10 ዓመት በፊት እኮ ችግር የለባቸውም ነበር። ሁሉ ነገር ተትረፍርፏል። ሰው እንትን እየበዛ ሲመጣ፣ ስርዓቱ እየጠፋ ሲመጣ እኔን ስራዬን የወሰደ ለካከሌ ነው እያለ ተነሳ። አውሮፓና አሜሪካ የማይሆንበት ምን ምክንያት የለው። ስለዚህ ዞሮ እኛ ግራ እንዳይገባን አደራ የምንለው ግራ አሁን የቅድም የነገርኳችሁ በጊዜያችን እንጠቀም። ደውሉ ለኔ እንዳይሆን በአግባቡ እንጠቀም። ግን ግራ እንዳይገባን ደግሞ ያው ቱልሶች አሉ። እንደው ብዙ ቱልስ የምንላቸው አሁን ሁላችንም ያው አላማና ግብ አለን። ያው ታወቀን ማለት የምንፈልገው ነገር በጣም ብዙ ነገሮች አንዳንድ ጊዜ እኮ እዚህም ላይ መድረክ መጥቶ መነጋገር አንዱ ግብ ነው አይደለ? አላማ ነው። ዋይ ኖት አላማችሁን እንትን ካላችሁ ይሄንን እንግዲህ ሁለቱ አንዱ ዲሲፕሊን ነው፣ ሌላው ሶስተኛው ሃርድ ወርክ ወይንም ደግሞ ስራ ጠንክሮ መስራት ነው። ብዙ እኔ ስለ ጠንክሮ መስራት ታውቁታላችሁ። የአድቬንቸር ወይንም ደግሞ ቢትዊን ላይፍ ኤንድ ዴዝ ነው በእኛ ስፖርት። ጠንክሮ መስራት ማለት ቢትዊን ላይፍ ኤንድ ዴዝ ወይንም ደግሞ ሞትና በቃ ህይወት በዛ መካከል ነው። አንዳንድ ጊዜ አሁን እንዴት ኤክስፕሌን እንደማደርግላችሁ ሮጣችሁን ነው ማየት አለባችሁ፣ መሮጥ አለባችሁ ማለት ነው። ደግሞ ይቻላል። ቴሊንግ ያው ትንሽ በተለይ ወጣት የሆኑ ልጆች አሉና ማምጣት ይቻላል፣ ትችላላችሁ። ግን ያው የምትከፍሏት ነገር አለች። ላይፍ ኤንድ ዴዝ ብላችሁ ግን የሚሞት የለም። በሩጫ የሞተም ስላላየን ያው ያለፈለት አለ፣ የሞተ ሰው የለም። ስለዚህ ችግር የለውም። ግን ዲሲፕሊን በጣም ዘ ሞስት ኢምፖርታንት ፓርት ነው። ዲሲፕሊን ባካችሁ። ዲሲፕሊን ጥሩነት ወይንም ደግሞ ጨዋ ጸባይ ምናምን አይነት ነገር አይደለም።
ለተሰማራችሁበት የምትከፍሉት መስዋዕትነት ወይንም ደግሞ የምትከፍሉት ዋጋ ወይንም ደግሞ የምትከፍሉት የቀን ተቀን ስራችሁ ነው ዲሲፕሊን። ለምሳሌ አንድ ነጋዴ ወይንም ደግሞ አንድ ባለ ፋብሪካ ምን ማድረግ ሲችል ነው ትርፋማ የሚሆነው? ያንን እንትኑን ጠብቆ። በእኔ ለምሳሌ በአትሌቲክስ ዲሲፕሊን ምን ማለት እንደሆነ ታውቃላችሁ? ጠዋት መነሳት ባለበት ፕሮግራም ነው። ትነሳለህ፣ ትሄዳለህ፣ ትሬኒንግ ትሰራለህ። ኦል ኦፍ ዘ ሰደን ምናልባት በቃ በሚድል ኦፍ ትሬኒንግ ላይ ኃይለኛ ዶፍ ይመጣል። ኃይለኛ ዶፍ ይቆማል? አይቆም። ቀጥል ነው በቃ። አንዳንድ ጊዜ ደግሞ በቃ ልክ ፕሮግራም ተሰጥቶ ስቴዲየም ውስጥ ሊሆን ይችላል ወይንም ደግሞ ሮድ አስፓልት ላይ ሊሆን ይችላል። 15 ኪሎ ሜትር ተሰጥቶ 10ኛው ኪሎ ሜትር ላይ በቃ ነፍስ ውጪ ነፍስ ግቢ ታቋርጣለህ? አታቋርጥም። በቃ በምንትኑ ሀቢት ይሆናላ። ምናልባት ሲያቅትህ የስፒድ ጉዳይ ነው እንጂ የሚሆነው ማለቅ መጨረስ አለበት። በስራም በሌላም ነገር በትምህርትም ዋቴቨር ተመሳሳይ። ያ ፓርት ኦፍ ዲሲፕሊን። አንዳንድ ጊዜ እንትኑ ስፖርቱ የሚጠይቁት 1000 ነገሮች አሉ። ቦክስ የሚጠይቀው ዲሲፕሊን አለ፣ አትሌቲክስ የሚጠይቀው ዲሲፕሊን አለ። ለምሳሌ አንዳንዴ አይታችሁ እንደም ቦክሰኞች ይሄ ፕሬስ ኮንፈረንስ ከቦክስ በፊት አይታችኋል አይደል? በጣም ባህሪያቸው የተበላሸ ነው። ይሄ ቦክሰኛ አሬት አባቱ የምትሉት ሰው የለም። እንደዚህ ቴብል እየመታ እንደውም እዛው ልቧቀስ ካልተቧቀስኩ ይላል። ያ ዲሲፕሊኑ ነው። ልንገራችሁና ለምን እንደው ታውቃላችሁ? ተወዳዳሪውን እዛ ኦፖነንቱን በቃ እንቅልፍ ለመንሳት ነው። ሆነ ብሎ በቃ ሰውየው ሲገላበጥ ያድራል። እዛ ፕሬስ ኮንፈረንስ ላይ እንዲሆነ በቃ ሪንግ ላይማ ድራሽን ያጠፋዋል ብሎ ስለሚል አያችሁ ዲሲፕሊን። እንግዲህ የኛ ደግሞ አትሌቲክስ ዲሲፕሊን የራሱ የሆነ በጣም በርካታ ነገሮች አሉ። እናንተም በየስራችሁ ዲሲፕሊናችሁን ያንን በተለይ አሁን ጊዜ ቅድም ያነሳሁብላችሁ ጊዜ ነው። አት ኤንድ ኦፍ ዘ ዴይ ይኸውላችሁ ላይና ታች የበላይና የበታች ትልቅና ትንሽ የሚያደርጋችሁ ኖ ማተር ዋት ጊዜያችሁ ነው። እኔ ሁላችሁም ጀግና እንድትሆኑ አደራ ነው የምለው። ምክንያቱም ጀግና ከሆናችሁ ሐውልት ይሰራላችኋል። ጀግና ከሆናችሁ ሐውልት ይሰራላችኋል። በጣም ደግሞ ከጎበዛችሁ፣ በጣም ደግሞ ከዳው ካለፋችሁ ሐውልታችሁን ራሳችሁ ሰርታችሁ ትሄዳላችሁ። ማንም ሰው ሐውልት አይሰራላችሁ። በዚህ እንግባባለን። በቃ እኔ ዛሬ ምርቃቴ በቃ የራሳችሁን ሐውልት እንድትሰሩ ያድርጋችሁ ነው የምለው። ይሄንን ካልኩኝ ዘንዳ በመጨረሻ ግን ምንድነው የምነግራችሁ? በእኛ ስፖርትም አንዳንድ ጊዜ ምን ይላል መሰላችሁ? ቢፎር ዩ ዊን ሳምቲንግ ዊን ዩርሰልፍ ነው። ምንድነው መሰለ አንድ ነገር አንድን ሰው ወይንም ደግሞ ሌላን አካል ከማሸነፍ በፊት ራስን አሸንፍ ይላል። ራስን አሸንፍ በጣም ከባድ ወርድ ነው። ራስን ማሸነፍ የሚችላለን? ይከብዳል። አንድ ፈተና ልፈትናችሁ። ራስን ማሸነፍ የሚለው በጣም ሪሊ ከባድ ነገር ነው። ራስን ማሸነፍ በጣም ከባድ ነው፣ ግን ይቻላል። ለመሰላችሁ ራስን ማሸነፍ ግራ የገባን ላይ አይደለ ፎከስ እያደረኩ ያለሁት ግራ እንዳይገባን ነው። አውቀን ገብቷችሁ እንድትሄዱ ነው። ነገ ጠዋት ትሬኒንግ መጀመር ሩጫ መጀመር የሚፈልግ በቃ ልጀምር በቃ ነገ ጠዋት 12 ሰዓት ተነስቼ ሩጫ ሮጣለሁ። ሮጬ በቃ ይሄን እንትን በቃ ጤንነቴን ምናምን። በነገራችን ላይ ሩጫ የሚሮጠው ለጤንነት ዶክተር ስላዘዘ ስለወፈርን ስለሚያስፈልገን ብቻ አይደለም። ክሬቲቪቲ ነው። በሩጫ ብዙ ነገር የሚጨምረው ስዌት ስታረጉ ክሬት ታረጋላችሁ፣ ምርታማ ትሆናላችሁ፣ አክቲቭ ትሆናላችሁ። ማንኛውንም ነገር በቀላሉ ማወቅ ትችላላችሁ። ስፖርት ነው። ምክንያቱም ሰውነታችሁ በውሃ ልታጥቡት ትችላላችሁ። አንጎል ክፍል ግን በውሃ አይታጠብም። በአብዛኛው አንጎል ክፍል የሚታጠበው በምንድን ነው? ስዌት ስታደርጉ ወደ ውስጥ የሚወጣው ያጥበዋል። ስለዚህ ምንድነው ልላችሁ ፈለጋችሁ? ስፖርት አሁን ራስን እንዴት ነው የምትሸነፉት ለማለት ላስረዳችሁ ነው። ከዛ ፕሮግራም ተደርጓል። በነገራችን ላይ ሱስ ያለባቸውም ሰዎች ለምሳሌ ሲጋራ የሚያጨሱ፣ መጠጥ የሚጠጡ፣ ምናምን ጫት የሚቅሙም ሰዎች እንደዚህ ሴት ያደርጋሉ። በቃ ከነገ ጀምሮ አንድም ጫት፣ ከነገ ጀምሮ አንድም ሲጋራ፣ አንድም መጠጥ፣ አንድም እንትን ይላል። ልክ የሆነ ሰው በዚህ ቡን ሲያደርግ በእናትህ
ወዲያው ኢሚዲየትሊ ይለኩሳል። ሽንፈት ነው። ደሴም ነው ለአዘር ቲንግ። አሁን ስፖርትም ለምሳሌ ሴት አድርጋችሁ ጠዋት ልትነሱ ስትሉ እንዲህ ስታዩት ይበርዳል። እንቅልፍም ደግሞ በጣም እየተጫጫ ነው። ትንሽ እስቲ ልቆይ አንድ 20 ደቂቃ 30 ደቂቃ። በተለይ ደግሞ ሰው መጥቶ ከቀሰቀሳችሁማ የመጨረሻ ጠላታችሁ ነው አይደል? እንቅልፍ ሁላችንም እንቅልፍ እንወዳለን፣ ግን በልክና አድርገው አደራ። ምክንያቱም ብዙ ጊዜ እሱ ጊዜ ስላለ ማለት ነው። እንቅልፍ ጊዜ ነው አይደለ? በአብዛኛው ካልኩሌት ስናደርግ የእድሜያችንን አብዛኛውን ጊዜ የምናሳልፈው በእንቅልፍ ስለሆነ ይህንን ምሳሌ ያመጣሁት ለምንድን ነው መሰላችሁ? እሱን ማሸነፍ መጀመሪያ ማሸነፍ እሱን ማሸነፍ ስለሆነ ነው ያመጣሁላችሁ። ሌላው እሱ በሁለተኛ መጣ ነው። እሱን ካሸነፋችሁ ራሳችሁን አሸነፋችሁ። ሌላውን ነገር ማሸነፍ አያቅታችሁ። በቃ ያንን ሴት ያደረጋችሁትን ነገር ያን ጋው ያደረጋችሁትን ነገር ቺፍ በቃ ፊኒሽ ታለቀ። አንደኛ ነኝ፣ አሸንፋለሁ፣ አደርገዋለሁ። ለማን ነው እንዴ? አውሮፓና አሜሪካ ሊበለጽግ ማን ፈቀደለት? ራሱ እንዴ። እንደውም እኔ ልንገራችሁና እኔ ሁሉ ጊዜ ውጭ ስወጣ ፈረንጅ አሉ እዚህ ውስጥ እንደውም ሁሌ ላለው ምን እንደሆነ ታውቃላችሁ? እግዚአብሔር እንደውም አስተካክሎ የፈጠረው ህዝብ ኢትዮጵያን ነው ብዬ ነው እኔ የምደመድመው። እኔ እንደውም በቃ የተሻለን ግን ችግራችን ያው ታውቁታላችሁ፣ ማድረግ የሚገባንን ባለማድረጋችን ያው እዚህ ድህነት ቤት ሰራብንና ነፃ ውጪ በሌላ ሆነና እንግዲህ ከዚህ በኋላ አደራ